ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮ በዓለም ላይ ተጽዕኖ ፈጣሪ ስለሆነችው ሀገር ስለ ነጻነት ምድርና ስለ ህልሞች ማሳኪያዋ አሜሪካ ወይም በሙሉ ስሟ ዩናይትድ ስቴትስ ኦፍ አሜሪካ በዝርዝር እንመለከታለን። ከታሪኳ እስከ ዘመናዊ ቴክኖሎጂ፣ ከኢኮኖሚ ጥንካሬዋ እስከ ወታደር ኃይሏ እንዲሁም ለኢትዮጵያውያን ስላሏት የሥራና የትምህርት ዕድሎች የምናይበት ልዩ ዝግጅት ነው። እስከ መጨረሻው አብራችሁን ቆዩ። አሜሪካ የተመሰረተችው እንደ አውሮፓውያን አቆጣጠር በ1776 በ13ቱ ቅኝ ግዛቶች የነጻነት አዋጅ አማካኝነት ከብሪታንያ ቁጥጥር ውጪ በመሆን ነው። በህዝቦቿ ጥንካሬና በህገ መንግስቷ ባስቀመጠችው የዲሞክራሲ መመሪያ መሰረት ዛሬ 50 ግዛቶችን የያዘች ሰፊ ሀገር ሆናለች። በታሪኳ ውስጥ የእርስ በርስ ጦርነትና የኢንዱስትሪ አብዮትን በማለፍ በአሁኑ ሰዓት የዓለም የፖለቲካ ማዕከል ለመሆን በቅታለች። ይህን ታውቃላችሁ? አሜሪካውያን እንግሊዝን በጣም ከመጥላታቸው የተነሳ ሻይ ቅጠልን ባህራቸው ውስጥ ሁሉ ደፍተው ነበር። ቦስተን ቲ ፓርቲ ይሉታል። ዛሬም ድረስ ሄዳችሁ ጥሩ ሻይ ስጡኝ ብትሉ የሚሰጧችሁ ሻይ ሳይሆን ቡና ነው። ታሪካቸው ግን በሰላም ብቻ ያለፈ አይደለም። የእርስ በርስ ጦርነት አሳልፈዋል። ዛሬ ግን ዓለም ላይ ቁንጮ ለመሆን በቅተዋል። የአሜሪካ ኢኮኖሚ ሲነሳ መጀመሪያ የሚመጣው ዶላር ነው። በአሁኑ ሰዓት ዓለምን የምታሽከረክረው በዚህ ወረቀት ነው። አሜሪካ የዓለማችን ትልቁ የሀገር ውስጥ ምርት ወይም ጂዲፒ ባለቤት ናት። ግን አንድ ነገር ልንገራችሁ፣ አሜሪካ ውስጥ ፍሪ ወይም ነፃ የሚባል ነገር የለም። ካልሰራችሁ ምንም ነገር አታገኙም። አሜሪካ ውስጥ ጊዜ ገንዘብ ነው። ሰው መንገድ ላይ ቆሞ ለብዙ ሰዓት ሲያወራ አታዩም። ሁሉም ቢዚ ነው። አሜሪካ የዓለማችን ትልቁ የኢኮኖሚ ባለቤት ናት። የዶላር ምንዛሬ የዓለም ንግድ መቆጣጠሪያ ሲሆን የዶላር ምንዛሬን የዓለም የንግድ መቆጣጠሪያ አድርገውታል። እንደ ኒውዮርክ ስቶክ ኤክስቼንጅ ያሉ ተቋማት የዓለምን ገንዘብ እንቅስቃሴ ይወስናሉ። በቴክኖሎጂው ዘርፍም ቢሆን ሲሊኮን ቫሊ የፈጠራ ማዕከል ነው። እንደ አፕል፣ ማይክሮሶፍት፣ ጉግል እና ቴስላ ያሉ ግዙፍ ኩባንያዎች የሰው ልጅን የዕለት ተዕለት ሕይወትን እየቀየሩ ይገኛሉ። ከአርቲፊሻል ኢንተለጀንስ እስከ ህዋ ምርምር ድረስ አሜሪካ በሁሉም ዘርፍ ቀዳሚ ናት። ዛሬ የምንጠቀምበት ኢንተርኔት፣ ይህ የምትመለከቱት ዩቲዩብ፣ በእጃችሁ ያለው ስልክ አብዛኛው የፈለቀው አሜሪካ ውስጥ ነው። አሜሪካውያን አዲስ ነገር መፍጠር ይወዳሉ። መኪናን በኤሌክትሪክ፣ ሰው ሰራሽ ብልሃት ወይም ደግሞ ኤአይን፣ ሁሉም እዚያው ነው። ለምን መሰላችሁ? አሜሪካ ውስጥ ይህ አይቻልም የሚባል ነገር ስለሌለ ነው። የአሜሪካ መከላከያ በጀት የብዙ ሀገራትን ጠቅላላ ሀብት ይበልጣል። በዓለም ዙሪያ በመቶዎች የሚቆጠሩ ወታደራዊ ሰፈሮች አሏቸው። አሜሪካውያን ሰላም ይወዳሉ ይባላል። ነገር ግን ሰላም እንዲመጣ መጀመሪያ መሳሪያ ማሳየት አለባቸው። አትንኩኝ እኔም አልነካችሁም የሚል ፖሊሲ ነው። ነገር ግን ከነኳቸው ደግሞ ውጤቱ ከባድ ነው። በወታደራዊ ረገድ አሜሪካ በየዓመቱ በቢሊዮኖች የሚቆጠር ዶላር ለመከላከያ ትመድባለች። እጅግ ዘመናዊ የሆኑ የጦር አውሮፕላኖች፣ የባህር ሰርጓጅ መርከቦችና የኒውክሌር ኃይል ባለቤት ናት። ይህ ኃይሏ በዓለም ዙሪያ ያላትን የጸጥታና የፖለቲካ ተሰሚነት ከፍ እንዲል አድርጎታል። አሜሪካ የስደተኞች ሀገር ትባላለች። ከዓለም ዙሪያ የሚመጡ ሰዎች በችሎታቸው የሚኖሩባት ምድር ናት። በተለይ ለኢትዮጵያውያን አሜሪካ ትልቅ መዳረሻ ናት። በዋሽንግተን ዲሲ፣ በሜሪላንድ፣ በቨርጂኒያ እና በቴክሳስ ግዛቶች በርካታ ኢትዮጵያውያን ይኖራሉ። የሌሎች ሀገር ሰዎች አሜሪካ ውስጥ ከሚያገኟቸው ዕድሎች ውስጥ የተወሰኑት እነዚህ ናቸው። የመጀመሪያው በዓለም የታወቁ ዩኒቨርሲቲዎች ነፃ የሆነ የትምህርት ዕድሎችን ወይም ስኮላርሺፕ ይሰጣሉ። ሌላኛው የሥራ ዕድል ነው። በቴክኖሎጂ፣ በጤናና በንግድ ዘርፍ ሰፊ የሆነ ዕድሎች አሉ። ሌላኛው ዲቪ ሎተሪ ነው። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን በሕጋዊ መንገድ የሚገቡበት መንገድ ነው። አሜሪካ ውስጥ ዋሽንግተን ዲሲ ሚኒ ኢትዮጵያ የሚባል ቦታ አለ። እዚህ ቦታ ሄዳችሁ አማርኛ ብትናገሩ እንግዳ አይሆንባችሁም። እንጀራ፣ ሽሮ ሁሉንም ታገኛላችሁ። መጀመሪያ ስትሄዱ
ዶክተር ብትሆኑም ታክሲ ልትነዱ ትችላላችሁ ወይም ፒዛ ልታረሱ ትችላላችሁ። ይሄ የአሜሪካዊው ትህትና ወይም ሀስል ይባላል። ከትንሽ ተነስተው ትልቅ ነገርን ማሳካት የሚችሉባት ላንድ ኦፍ ኦፖርቹኒቲ የምትባለዋ ይቺ ሀገር አሜሪካ ናት። አሜሪካ ሄዶ ስኬታማ ለመሆን ግን ሲስተም ማወቅ ያስፈልጋል። ክሬዲት ካርድ ወይም ክሬዲት ስኮር የሚባል ነገር አለ። እሱን ካላወቃችሁ አሜሪካ ውስጥ መኖር ከባድ ነው። በአጠቃላይ አሜሪካ ብዙ ፊት አላት። የታታሪዎችም ሀገር ነች። የሀብታሞች መፈንጫ፣ የስደተኞችም ተስፋ ነች። አሜሪካ ለብዙዎች የእድል በር የምትፈጥር፣ ለጥቂቶች ደግሞ የፉክክር ምድር የሆነች። እናንተስ ስለ አሜሪካ ምን የምታውቁት ነገር አለ? ወደፊትስ የትኛውን ሀገር እንድጎበኝላችሁ ትፈልጋላችሁ? በኮሜንት መስጫው ላይ ጻፉልኝ። ዛሬ የነበረን ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።